የሰው ልጅ አብዝቶ የሚያስበው ሁለት ነገሮችን ይመስለኛል። የመጀመሪያው ሊያገኘው የሚመኘውንና የራቀበትን፣ ሁለተኛው ደግሞ የሚሳሳለትንና እንዳያጣው የሚሰጋውን ነገር ነው ብዬ አስባለሁ። እኔም የአዳም ልጅ ነኝና አብዝቼ እጨነቃለሁ። የምሳሳለትና እንዳላጣው የምሰጋውም ነገር አለኝ። የምመኘውና ላገኘው ያልቻልኩት ነገርም አለኝ። ዛሬ ከባዱን ጭንቀቴን ይበልጥ አክብጄ ልጨነቅበት፣ ከተማዬን ሸሽቼ ሰው ከማይደርስበት ጫካ መካከል ከአንዲት ትንሽ ጅረት አጠገብ ድንጋይ ላይ ተቀምጫለሁ። ከ30 ዓመታት በላይ እዚህ ምድር ላይ ኖሬያለሁ። የአረክስ ቲዩብ ተከታታዮች ቻናላችንን ሰብስክራይብ እያደረጋችሁ ሼርና ላይክም እንዳይረሳ በአክብሮት እንጋብዛለን። እናመሰግናለን። የምፈልገውንም ለማግኘት ብዙ ወጥቼ ወርጃለሁ። ግን በመንገድ ላይ እንዳለሁ ቢሰማኝም የተጓዝኩት ቅርብ ነው። ያለመጓዘን ያህል የቀረበ መንገድ። ያሰብኩት ሩቅ ለመጓዝ ነበር። ለመድረስ ያሰብኩበት ስፍራ ከአድማሱም በላይ ርቆ ይታየኛል። አንዳንዴ ትንፋሽ ለመሰብሰብ መንገዴ ላይ ቁጢጥ ብዬ የሆነ አቋራጭ መንገድ ይኖር ይሆን እላለሁ። አቋራጭ መንገድ ገጥሞኝ ባያውቅም ብዙ የምቀናባቸው ሰዎች አሉ። አንዳንዶቹ መድረሻቸው ላይ በቀላሉ ቆመው ያየኋቸው ናቸው። ሌሎቹ ደግሞ መድረሻም ሆነ መነሻ ያላቸው ሳይመስል እጅጉን በገዘፈ ሰላም የሆነ ቦታ እንደተደላደሉ ቆመው ያገኟቸው ናቸው። ግን ሰላም ናቸው፣ ሰላም አላቸው። ሰላም ካላቸው ደግሞ ወይ ደርሰዋል አሊያም የሚሄዱበት የላቸውም ማለት ነው። የኔ ነፍስ ግን ሰላም የላትም። መንገደኛ ናት። የወደደችው የራቀባት፣ የተመኘችው ያልሆነላት ስደተኛ ነፍስ። ለመሆኑ ይህ መንገድ ካሰብኩበትስ ያደርሰኝ ይሆን? እውነት ግን ባያደርሰኝስ? ካለምኩበት ጭራሽ የሚያርቀኝ መንገድ ቢሆንስ? ለመሆኑ ይህንን መንገድ ለስንት ዓመት ያህል ተጓዝኩበት? ለምንድን ነው ከ10 ዓመት ያላነሰ ተጉዤ ሳለ ዛሬም በመንገዴ ላይ የማየው ነገር ሁሉ ተመሳሳይ የሚሆንብኝ? መንገድ ሁሉ በተመሳሳይ ነገሮች የተሞላ ሆኖ ነው ወይስ እኔው ራሴ ወደ ፊት ከመጓዝ ይልቅ መላልሼ እየሄድኩባቸው ዛሬ እዚህ ጅረት አጠገብ ያስቀመጠኝ ይሄ ሐሳቤ አሳስቦኝ ነው? መልስ የሚሻ ከባድ ጥያቄ ገጥሞኝ ነፍሴ ለነዚህ ጥያቄዎች መልስ የማይኖራት ከሆነ እዚያ ሩቅ ለመሄድም አቅሙ የላትም ማለት ነው። ይሄ ትንሽ ነገር ካልተገለጸልኝ እንደምን የከበደውን ነገር ማግኘት ይቻለኛል? ዛሬ ከዚህ ጅረት ያለምንም የብርሃን ፍንጣቂ አልነሳም። ከተነሳሁም ወይ ብርሃን ተገልጾልኛል አሊያም የምሄድበትም ሆነ መድረሻ የለኝም ብዬ እጄን አርፎ ለመቀመጥ ሰጥቻለሁ ማለት ነው። ለሰዓታት አሰላሰልኩ፣ ግን ምንም የሚረባ ሀሳብ አልመጣልኝም። ተስፋ ወደ መቁረጡ ነኝ። ለባከኑት የወጣትነት 10 ዓመታት እርሜን አውጥቼ የምመለስበት ሰዓት ደረሰ። ሐዘን ይሁን ፍርሃት፣ ያለየሁት ስሜት ተጫነኝ። ለመሆኑ ከዚህ በኋላ እኔ ማን ነኝ? ከዚህ በፊት የገነባሁት እኔነቴስ
ምን ሊባል ነው? ይሄን እያሰላሰልኩ ሳለ ጭነት የተጫነ አህያ ከጀርባዬ በኩል መጥቶ በስተቀኜ አልፎኝ ከጅረቱ ውሃ መጠጣት ጀመረ። እንግዲህ ይህንንም ጨርሼ አስብ ዘንድ አልተፈቀደልኝም ማለት ነው። ሰው አይደርስበትም ያልኩት ዱር እንዳሰብኩት ሰው አልባ አልሆነም። ጭነት የጫነ አህያ ካለ ባለቤቱም ቅርብ ያለ ማለት ነው። ወዲያውም የእርምጃ ኮቴ ተሰማኝና ወደ ኋላዬ ዙሬ ተመለከትኩ። አንድ ፀጉሩና ሪዙ የሸበተ ሰው በፈገግታ ተሞልቶ ወደ እኔ መጣና እንዴት ውለሃል ብሎኝ ከጎኔ ተቀመጠ። ደህና አልኩት፣ ደህንነት በተራበ ባዶ ድምፅ። እናም ጸጥ ያለ የነበረውን ዱር ትቼ ወደ ተመሳቀለው ከተማዬ ልመለስ ብድግ አልኩኝ። ሰውየው ከተቀመጠበት ሆኖ ሽቅብ ተመለከተኝና ብቸኝነትን ወሰድኩበት መሰል አለኝ ፈገግ ብሎ። ፈገግታው ውስጥ የተመለከትኩት ጥልቅ ሰላምና እርካታ አስቀናኝ። ይህስ ከየትኞቹ ወገን ይሆን? ያለመበት ደርሶ የተገኘ ሰላም ይሆን? ወይንስ የሚሄድበት የሌለውና በእርካታ ውስጥ ያለ ሰላም ብዬ አሰብኩ። እኔ ረጅም መንገድ ተጉዤ ነው እዚህ የደረስኩት። ገና ደግሞ ረጅም መንገድ ይጠብቀኛል። በዚህ መሀል ትንሽ አረፍ ብሎ ቀልብን መሰብሰብ ደግሞ መልካም ነው። አንተ መመለስ ነው መሰል። እስቲ ትንሽ አረፍ ብለና እንጫወት ብሎ ሰላማዊ ፈገግታውን በድጋሚ ጋበዘኝ። ሀሳቤና ንግግሩ ተምታቱብኝ። አሁን ስለሱ ያሰብኩትን የመለሰልኝ ወይንስ በአጋጣሚ እሱ ራሱ ከአህያው ጋር ስለሚያደርገው ጉዞ ነው ያወራኝ? እንደዚያ ከሆነ አንተ መመለስ ነው መሰል ሲል ምን ማለቱ ነው? ወደ ቤትህ ማለቱ ነው? ከየት አቅጣጫ እንደመጣው ምን አውቆ ነው መመለስህ ነው ማለቱ? ለምን መሄድህ ነው አላለም? ወይንስ ከረጅሙ ጉዞዬ ማፈግፈጌን ነው የነገረኝ? ለማንኛውም ተመልሼ ቁጭ አልኩኝ። አንድም የሚሄድበት የለኝም። ሌላው የሰውየው ፈገግታ ያረጋጋል። ከከተማው ይልቅ እዚህ ሰላም አለ። ለምን ይመስልሃል አለኝ ገና ከመቀመጤ። ከተማው ግርግር ስለሆነና ብዙ ድምፅ ስለሚበዛበት ነው። እዚህም ብዙ ድምፅ አለ። በእርግጥ አላስፈላጊ ግርግር እዚህ የለም። እዚህ ያለው ድምፅ የማይረብሽ ስርዓት ያለውና ህብር ሆኖ የሚፈስ ተፈጥሯዊ ድምፅ ስለሆነ ነው። ለመሆኑ ብዙ ጊዜ ወደዚህ ትመጣለህ? ዛሬ ገና መምጣቴ ነው። አንተ ብቻ ሳትሆን ዓለም ሁሉ ከተፈጥሮ እየራቀ ነው። እዚህ ለምን ያህል ሰዓት ተቀመጥክ? ሰዓቴን ተመለከትኩና ከ3 ሰዓት በላይ ብዬ መለስኩለት። ታዲያ ምን አየህ? ምን ሰማህ? ምንም። በራሴ ሀሳብ ስማስን ነበር። ሀሳብ የሚያበዙ ሰዎች ነፍሳቸውንም ሆነ ተፈጥሮን አያዳምጡም። በሰመረ ህብር የድምፅ ቃና ውስጥ የሙዚቃን ውበት ማደመጥ እንደሚቻል ሁሉ ህብር ባለው ክንውንና እንቅስቃሴ ውስጥ ውበትና ስኬት አለ። ነፍስና ስጋችን የሚያዜሙት ዜማ ህብረት ከሌለው ውበትም ሆነ መልእክት ሊኖረው አይችልም። ንጋት ላይ ተጋድመ የወፎችን ዝማሬ ስትሰማ ዛፉ፣ ሳር ቅጠሉ፣ ወንዙ ሁሉ በልቦናህ አብሮ የሚታይህ ተፈጥሮ በተቆራኘችበት ምትሃታዊ ኃይል ሳቢያ ነው። የሰመረና የተዋበ የነገሮች ውህደት የመሰረተው ምትሃታዊ ኃይል ብሎ ጨዋታውን አቋረጠና ሩቅ መመልከት ጀመረ። ይህ ሰው ምንድን ነው? ራሴን የወቀስኩት አንሶኝ በማላውቀው ሰው መወቀሴ ቢያናድደኝም የሚናገረው ነገር ጥልቅና እውነት ነው። ደግሞም መልእክቱ በቀጥታ እኔን የሚመለከትም መሰለኝ። ቅድም ገና ሩቅ እጓዛለሁ ብለኸኝ ነበር። ወዴት ነው የምትሄደው
ብዬ ጠየቅኩት። ሰዎች ወደማይደፍሩት ስፍራ አለኝና ዘወር ብሎ ተመለከተኝ። ሰዎች ወደማይደፍሩት ስፍራ የሚጓዝ ሰው ወይ ደንታ ቢስ አሊያ ሰዎች የሰጉትን ነገር ለመቀበል የቆረጠ ጀብደኛ መሆን አለበት። አንተ ከየትኛው ነህ? እኔ ከሁለተኛው ወገን ነኝ። ሰዎች የፈሩትን ነገር ለመቀበል የቆረጥኩና ደጋግሜ እየተጋፈጥኩ ነኝ። አንተስ ወዴት ነው የምትሄደው? እኔ እንጃ። እስካሁን አንድ መሄጃ ያለኝ ይመስለኝ ነበር። አሁን ግን ተጠራጠርኩኝ አልኩት ተስፋ መቁረጤን በሚያሳብቅ ድምፅ። ለምን አለኝ የአዛዥነት ቃና ባለው ድምፅ። ከመቅረብ ይርቅ እየራኩ መሄድ የታወቀኝ። እና የትም አልደረስኩም ብለህ አሰብክ? አዎ ብዬ መለስኩለትና ለምንድን ነው እዚህ ቁጭ ብዬ ከማያገባው ሰው ጋር የምዘበዘበው ስል አሰብኩ። እንግዳው ሰው ግን አልለቀቀኝም። አንድ ቦታማ ደርሰሃል። ምናልባት ካለምከው አልደረስክ ይሆናል። ከተነሳህበት ግን ተንቀሳቅሰሃል። ያ ማለት ደግሞ አንድ ቦታ ደርሰሃል። ያንተ ጥያቄ ካለምኩበት ቶሎ አልደረስኩም ከሆነ ለምን ቶሎ እንዳልደረስክ ውስጥህን መፈተሽ ብቻ ነው የሚጠበቅብህ። ምናልባትም ከነፍስህ ዋና ዓላማ ይልቅ ይበልጥ ትኩረት የሰጠኸው ለሌላ ጉዳይ ሊሆን ይችላል። በዚህ መንገድ አስበው ታውቃለህ? በህይወትህ ውስጥ ከሁሉም የሚበልጥብህ ነገር የቱ ነው? ያንን ከመለስክ ሌላውን ነገር ሁሉ ለዚያ ታላቅ ነገር መስዋዕት ለማድረግ መጨከን ይኖርብሃል። ይህንን መስዋዕትነት ሳይከፍል ማንም ታላቅ መሆን አይችልም። የሰውየው ንግግር እስከ ዛሬ እየኖርኩት ግን ያላስተዋልኩትን የህይወቴን አንኳር ሚስጥር በግልጽ የሚጠቁም ሆነብኝ። ስለምንድን ነው እያወራን ያለነው? እንዴት ጨዋታችን ውስጤ ባመኩት ሚስጥር ላይ ሊያጠነጥን ቻለ? ስለ ግል ህይወቴ ምንም ነገር ሳልነግረው እሱ እንዴት የኔን ታሪክ የሚያውቅ ያህል ሚስጥሬን ይጠቁመኛል? ግርም አለኝና ማንነቱን ለማወቅ ጓጓው። አሁን ያወራኸኝ ነገር በቀጥታ የኔን ህይወት የሚመለከት ነው። ስለ እኔ ህይወት ምንም ሳልነግርህ የልቤን እየነገርከኝ መሆኑ ደንቆኛል። እንዴት ታሪኬን ሳታውቅ ሚስጥሬን እንዲህ ልትገልጸው ቻልክ? ይቅርታ አድርግልኝና አንተ ማነህ? ጠንከር አድርጌ ጠየቅኩት። የኔን ማንነት ማወቅ የራስን ማንነት የማወቅን ያህል እርባና የለውም። ስለ እኔ ማወቅ ከፈለግ እኔ ካህን ነኝ፣ ገበሬም ነኝ፣ እንዲሁም መንገደኛ ነኝ። ዮቶር ብለህ ጥራኝ።